እየተሳደደ እየተዘረፈ እየተገደለ ነው። ይሄ አውሬ እንኳ አውሬ አንበሳን አይበላም፣ ተሁላን አይበላም። የሰው ልጅ መሆኑ ነው ሰው የሚገድለው። ጥፋተኛን ተገቢውን እርምጃ መውሰድ ያልተቻለም መንግስት መውሰድ አይለበት ነው የምንለው። ባለስልጣን ሁላ ሰላሙን መጠበቅ አለበት። ሀብታምም ገንዘቡን ለሰላም ማውጣት አለበት። አሁንም አንዳንድ ሀብታሞች አሉ ለሽግር ፈጠራ ገንዘብ የሚያወጡ። ሙስሊምም ትክክለኛ ሙስሊም መሆን አለበት፣ ክርስቲያንም ትክክለኛ ክርስቲያን መሆን አለበት። ጥሪ ማስተላለፍ የምፈልገው በተለይም ምሁር ነን የሚሉ ለወንድሞቻችን እንዲሁ በኃላፊነት ላይ ላሉ ወንድሞቻችን ቀበሌውን ሰላም አይጠብቅም እንዴ? ወረዳ የወረዳውን ሰላም አይጠብቅም እንዴ? ዞን የዞኑን ሰላም አይጠብቅም እንዴ? ከዛ በላይ ያለ ክልል የክልሉን ሰላም አይጠብቅም እንዴ? ይህን ሰላም የሚያረጋግጥ ካልሆነ ስልጣን ላይ ምን አስቀመጠው? መድሩ የለም። ከስልጣን ላይ ብትሆን ሰውህን አጠቅሙም። እኔ የወለድኩት ልጅ ቢሆን ከሌላው ሰው ለይቼ ልጠቅም አልፈልግም።